የዲያትሎቭ ፓስ እልቂት። በታሪክ ውስጥ ብዙ ሚስጥሮች ተከስተዋል። አንዳንዶቹ በጊዜ ሂደት መልስ ያገኛሉ፣ ሌሎቹ ግን ለዘላለም ተቀብሮ ይቀራሉ። ዛሬ የምናየው ታሪክ ግን ከሚስጥርም በላይ ነው። በ1959 በሩሲያ በረዷማ ተራሮች ላይ 9 ብርቱ ወጣቶች ሕይወታቸው አለፈ። አሟሟታቸው ግን ሰብአዊ አእምሮ ሊቀበለው ከሚችለው በላይ ነበር። በግማሽ እርቃናቸው ዓይናቸው ወጥቶ አጥንቶቻቸው ተሰባብሮ፣ ግን ይህን ያደረገው ሰው አይደለም፣ እንስሳም አይደለም። ታዲያ ምንድን ነው? ዛሬ 7ኛ ፋይላችን ወደ ሙታን ተራራ ይወስዳችኋል። ጉዞና አባላቱ ጥር 23 1959 በኢጎር ዲያትሎቭ የሚመሩ 10 ዩኒቨርሲቲ ተማሪዎች ለከባድ የበረዶ ላይ ጉዞ ተነሱ። ሁሉም ልምድ ያላቸውና ጠንካሮች ነበሩ። ከ10ሩ አንዱ በሕመም ምክንያት ጉዞን አቋርጦ ተመለሰ። ይህ አጋጣሚ ለሕይወቱ ተረፈ። የተቀሩት 9 ተማሪዎች ግን ወደ ኮላሳይኪ ወይም የአካባቢው ጎሳዎች የሙታን ተራራ ብለው ወደሚጠሩት ስፍራ አመሩ። የካቲት 2 ላይ ድንኳናቸውን ተከሉ። ይህ የመጨረሻው እንደሚሆን ግን አላወቁም ነበር። አስደንጋጩ ግኝት። ተማሪዎቹ መመለስ ከነበረባቸው ቀን ሳምንታት አለፉ። የነፍስ አድን ቡድን ተላከ። የካቲት 26 ቀን ድንኳናቸውን አገኙት። ነገር ግን ድንኳኑ ባዶ ነበር። የሚገርመው ነገር ድንኳኑ በቢላዋ የተቀደደው ከውስጥ ወደ ውጪ ነበር። ልክ የሆነ ነገር በድንገት አስደንብሯቸው ለማምለጥ የቸኮሉ ይመስላል። ከድንኳኑ ውጪ በበረዶ ላይ የእግር ኮቴዎች ታዩ። አንዳንዶቹ በባዶ እግራቸው፣ አንዳንዶቹ በአንድ ካልሲ ብቻ በበረዶ ላይ ሮጠዋል። በዛ ቅዝቃዜ ውስጥ አንድ ሰው ለምን ልብሱን ጥሎ ይሮጣል? አስክሬኖቹና እንቆቅልሹ። ፍለጋው ቀጠለ። የመጀመሪያዎቹ 5 አስክሬኖች ከድንኳኑ ጥቂት ርቀት ላይ ተገኙ። ሁሉም በብርድ የሞቱ ይመስሉ ነበር። ነገር ግን ከ3 ወራት በኋላ የተቀሩት 4 ተማሪዎች በአንድ ጥልቅ ገደል ውስጥ ተገኙ። እዚህ ጋር ነው ታሪኩ ወደ አስፈሪነት የተቀየረው። የአንዳንዶቹ አጥንት ልክ በመኪና እንደተገጨ ሰው ተሰባብሯል። ነገር ግን ምንም አይነት የወጭ ቁስል አልነበረባቸውም። አንዷ ተማሪ ምላሷና ዓይኖቿ ወጥተው ተገኝተዋል። ከሁሉም በላይ ደግሞ በተማሪዎቹ ልብስ ላይ ከፍተኛ የሆነ የራዲዮ አክቲቭ ጨረር ተገኝቷል። ሊሆኑ የሚችሉ ግምቶች። ይህን አሰቃቂ ድርጊት ምን ሊያደርጉ ይችላል? 3 ዋና ዋና ግምቶች አሉ። አንደኛው ሚስጥራዊና ወታደራዊ ሙከራ። በወቅቱ ሶቪየት ኅብረት በዛ አካባቢ ሚስጥራዊ የጦር መሳሪያ ሙከራ ታደርግ እንደነበር ይነገራል። ተማሪዎቹ በስህተት ያንን አይተው ይሆን? ጨረሩስ ከየት መጣ? ሁለተኛ ኢንፍራሳውንድ፣ ተፈጥሯዊ ንፋስ በዛ ተራራ ላይ የሚያመጣ ድምፅ በከባድ ድንጋጤና እብደት ሊዳርግ ይችላል ተብሎ ይታመናል። ይህ ድምፅ አስደንብሯቸው ድንኳኑን ቀደው እንደወጡም አድርጓቸውም ይሆናል። ሦስተኛ የማይታወቅ ኃይል። የአካባቢው ነዋሪዎች እንደሚሉት ተራራው የተረገመ ነው። በዛ ምሽት ሰማዩ ላይ የሚበሩ የሚገርሙ የብርሃን ኳሶች ታይቶ እንደነበር ምስክሮች አሉ። እስከ ዛሬ ድረስ የሩሲያ መንግሥት የማይታወቅ አስገዳጅ ተፈጥሯዊ ኃይል በሚል ፋይሉን ዘግቶታል። ግን እውነቱ ይህ ነው? 9 ተማሪዎች በበረዶ ተራራ ላይ ምን አዩ? በልብሳቸው ላይ ያለው ጨረርስ ከየት መጣም? ዛሬም ድረስ ዲያትሎቭ ፓስ የሰው ልጅ ሊፈታው ያልቻለው ጥልቁ ፋይል ሆኖ ቀጥሏል።